ያዢ ምንድነው? ቦንዳ ልብስ ትፈልጊያለሽ? ቦንዳ ያ ቦንዳ ሳልቫጅ ከዩኬ ከዩኬ ኦኬ። ነይ ዛሬ ወስድሻለሁ። አንድ ትልቅ የቦንዳ ቤት አለ ዩኬ ውስጥ። ስለዚህ ነይ ላሳይሽ ወደ ዩኬ። ዛሬ ዩኬ ነው ውሎሽ። ዛሬ ዩኬ ነው ለስቶ ዛሬ የሚወስድሽ እንግዲህ ዩኬ ውስጥ ካሉ የቦንዳ ቤቶች ታዋቂ ከሆኑት ውስጥ አንዱ ሳልቬሽን አርሚ ነው። ኦኬ እንግዲህ ዛሬ ተመልካቾቻችን ማሚ በዩኬ የቦንዳ መስመር ውስጥ ልትወስደን ነው። እስኪ እንየው አንድ ላይ ሆነን። ያው እኛ ሀገር ቦንዳ በደንብ ይለበሳል ብዬ ነው። እኔም ኢትዮጵያ ቦንዳ ለብስ ነበር። ደግሞ ቆንጆ ቆንጆ ልብስ ይገኛል። ግን ስናስበው ውጭ ሀገር ቦንዳ ልብስ ያለ አይመስለንም። ዌል እንዳለማ እናውቃለን። ከውጭ ሀገር አይደል እንደሚመጣ የምናውቀው የምንገዛቸው ልብሶች። ግን እዚህ ለብሰው ሳይፈልጉት ሲቀሩ ለኛ ይልኩታል ብለን እንጂ የምናስብ እነሱ መልሰው ይልብሱታል ብለን አናስብም። በጭራሽ አናስብም። በጭራሽ እንደዛ አይደለም ልታስቢ። እኔ እንደዛ ነው የማስበው እውነት ለመናገር ነበረው። ላይክ ልክ ነሽ። እኔም እንደዛ ነበር የማስበው። ከዚህ አክቹሊ እዚህ መጥቼ በደንብ ሳያቸው ድረስ ያው ለቤተሰቦቻችን የምናሳያቸዋለን። እኛ ራሱ ኢትዮጵያ የምናደርጋቸው የቦንዳ ልብሶች በጣም ዘናጮች ናቸው። ዘንጠንባቸዋል፣ ተውበንባቸዋል። መቼም የቦንዳ ልብስ ያላሳደገው የለም። ቤቶቹ በእርግጥ ቻሪቲ ሾፖች ናቸው። ስለዚህ ሰዎቹ ለብሰው በቃ ሲበቃቸው ዶኔት ያደርጉታል። እንደገና ደግሞ ሰዎቹ ሲሞቱ ለነዚህ ቻሪቲ ሾፖች ዶኔት ይደረጋል። ልብስ ብቻ አይደለም፣ በእርግጥ የቤት ዕቃም ዶኔት ይደረጋል። ጫማ፣ ኤሌክትሮኒክስ፣ ኤኒ የኪችን ዕቃ በሙሉ ዶኔት ይደረጋል። ስለዚህ እዚህ ላይ ገብተሽ የማታገኙ አይነት ዕቃ የለም። ስለዚህ ያው ዶኔሽን ሴንተር ነው። እንግዲህ የምኖርበት ቦታ ያው ጠባብ ከተማ ነው። አሁንም ማሳይሽ የብሪቲሽ ማነው ሳልቬሽን አርሚ ጠበብ ያለ የዶኔሽን ሴንተር ነው። ያው ከመግቢያው እንግዲህ እንደምታዩት ነው። ይሄንን ይመስላል። እዚህ ብዙ ነገሮች በፓርት ተከፋፍለው ተቀምጠዋል። ልብሶች አሉ። እዚህ መግቢያው ላይ የምናያቸው ነገሮች ምንድነው? መግቢያ ላይ የተቀመጡበት ምክንያት ልብሶቹ ምንድነው ብራንድ ናቸው፣ የዲዛይነር ልብሶች ናቸው። ስለዚህ እነዚህ ፊት ለፊት ያው እንዳልኩሽ ሴንተሩ ጠባብ በመሆኑ ጥቂቶች ናቸው እዚህ ጋር የተቀመጡ የዲዛይነር ልብሶች ናቸው። እንደነ ዛራ፣ ጉቺ ምናምን አይነት ነገሮች እዚህ ጋር ይገኛሉ። ፊት ለፊት ላይ የተቀመጡት ናቸው። እንግዲህ ገባ ስንል ግን በርከት ያሉ ልብሶች፣ ሹራቦች፣ ሱሪዎች እናያለን።
ምን አሰብሽ? ሪአክሽንሽ ምንድነው ከኛ አንፃር ስታየው? ቱ ቢ ኦነስት እኔ በደንብ ገና አላየሁም እዚህ ያሉትን እና ኮምፔር ለማድረግ አልቻልኩም፣ ግን እንዳየሁት ከሆነ የቤት እቃዎቹ ደስ ይላሉ። ላይክ እንደዚህ ዲኮር የምታደርጉባቸው ቪንቴጅ የሆኑ እቃዎች ምናምን ነገሮች አሉ ደስ የሚሉ። አዎ እነሱን ለማግኘት ጥሩ ነው ብዬ አስባለሁ። እንግዲህ ምን ይመስላችኋል እናንተ? ታወጣላችሁ ይሄንን ለዚህ እቃ 1 ብር የሚሆኑ ለብር ታወጣላችሁ የሚለውን እስኪ ንገሩን ኮሜንት ላይ። በቀጣይ ደግሞ እኛ ጋር ወይም አሜሪካ ውስጥ ቴክሳስ ላይ ያለ እንደዚህ አይነት ቻሪቲ ሾፕ ሰከንድ ሃንድ ሾፕ ምን አይነት እንደሆነ ትልቅነቱን ትንሽነቱን ምን ይመስላል የሚለውን ነገር እናሳያችኋለን። እናንተም ባላችሁበት ቦታ ያላችሁን ኤክስፒሪየንስ ደግሞ ኮሜንት አድርጉልን። ምን ትያለሽ? አዎ እስኪ ያለውን ኤክስፒሪየንስ እንግዲህ እንደ ተመልካቾቻችን ሁኔታ ይወሰናል። ማለት የሚያዩበት ቦታ ማለት ነው። ሌላ ቦታ ላይ ሲያዩ እንግዲህ እውነት ምንድነው ሰከንድ ሃንድ ነው የሚባል ምንድነው አልባጭ ወይም ቦንዳድስ በዚህ ደረጃ እንደዚህ አይነት ቦታ ላይ ስታዩ ሰርፕራይዝ ሆናችሁ ተደነቃችሁ ወይስ እንዴት ነው? ኮምፔር አድርጉት ከኢትዮጵያው ሳልቫጅ ጋር። ኢትዮጵያ ላይ የተሻለ ነገር ነው። ሀሳብ አስተያየታችሁን ጻፉልን። በቀጣይ እንግዲህ በቀጣይ ቪዲዮ እስከምንገናኝ አንድ ቴክሳስ ተሞክሮ ይኖረናል። በቀጣይ እዚህ ያለውን ሁኔታ እናሳያችኋለን። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እንመጣለን። ሰላም ሁኑልን። ሰላም ሳምንት ይሆንላችሁ። በቀጣይ ሳምንት እስከምንገናኝ ቴክ ኬር። እንወዳችኋለን። ላይክ እና ሰብስክራይብ ማድረግ እንዳትረሱ።